የዲን ሙሲባ የዲን የኢማን ፈተና ከባዱ ፈተና ነው። ምክንያቱም ኢማን ምንጩ አላህ ነው። የታይታ ጣዖት አለ፣ የቁሳዊነት ጣዖት አለ። በምንኖርበት ዘመን ሞት አለ፣ ከሞት በኋላ ህይወት አለ የሚለው ጉዳይ ላይ የማመንና ያለማመን ጉዳይ ነው። አፍተር ኦል ረዛቅ አላህ ነው። አፍተር ኦል የታይሙ የራሱ ጌታው አላህ ነው። የእኛን ዋሻ መፈለግ እንደ አስሐቡል ከህፎች። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወረህመቱላህ። ኸይር የተሰጠኝ ሰዓት 20 ደቂቃ ስለሆነ ቀጥታ ወደ ጉዳይ ልግባ። የቁርአን ሪፍሌክሽን ጋር ተያይዞ መጪው ጊዜ የረመዳን ወር ከመሆኑ ጋር እንግዲህ ረመዳን እና ቁርአን ትስስሩን ብዙ ማውራት አያስፈልግም፣ ግን ሪያሊቲያችንን ቼክ ማድረግ ስለሚያስፈልግ በቁርአን ሪያሊቲያችንን ቼክ ማድረግ፣ ሪያሊቲያችንን ጋይድ ማድረግ፣ ሪያሊቲያችንን መምራት በደንብ ሪያሊቲው እኛን ጨምሮ ማለት ነው ስለሚያስፈልግ ከዛ ጋር ተያይዞ ትንሽ ቀጥተኛ ግንኙነት ያላቸው ጉዳዮች ላይ ያተኩራለሁ። እንግዲህ አሁን በምንኖርበት ዓለም የራሷ ሲስተም አላት፣ የራሷ ፍሬምወርክ አላት። ከጊዜ ጊዜ አንዱ ሲቪላይዜሽን አንዱ ሲስተም የበላይ ይሆናል፣ አንዱ የበታች ይሆናል፣ አንዱ የበላይ ይሆናል። እንግዲህ በሱነኑ ተዳውል ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ ቀኖች በሰው ልጆች ውስጥ እየተለዋወጡ ሰዎች በሁሉም እርከን ውስጥ ቢሆኑም ግን እምነታቸውና ኢማናቸውን እንዲጠብቁ ይመከራሉ። በሐበሻም በመጡ ጊዜ ሰሃቦች በእምነት እኩልነት ይሁን በተለያየ እምነት ውስጥ ሆኖ የመኖር ሂደት ውስጥ በዛ ፍሬምወርክ ውስጥ ኢማናቸውን ጠብቀዋል። በመካም ጭቆና ውስጥ ሆነው ኢማናቸውን ጠብቀዋል። በመዲናም የበላይነት ውስጥ ሆነው ኢማናቸውን ጠብቀዋል። እና እነዚህ ሶስት እውነታዎች ከዘመን ዘመን እየተቀያየሩ በሰው ልጆች ላይ ይመጣሉ። ኢማን እንዲጠብቁ የተጠየቁ ሰዎች በአንድ ዘመን ዶሚናንት ስር ቲራኒ ስር ሆነው በሲስተም ጭቆና ስር ሆነው ገፈት እየቀመሱም ኢማናቸውን እንዲጠብቁ ግን ይገደዳሉ። አሸናፊ ሆነው የበላይ ሆነው የፓወር የበላይነት ኖሯቸውም ኢማናቸውን እንዲጠብቁ ይገደዳሉ። አብረው እየተኗኗሩም በተለያየ እምነት አብረው እየተኗኗሩም ፕሉራሊስት በሆነ ማህበረሰብ ውስጥም ኢማናቸውን እንዲጠብቁ ይገደዳሉ። ቁም ነገሩ እሱ ስለሆነ ማለት ነው። ስለዚህ ቁርአን ሁል ጊዜ የሚያስታውሰን በሁሉም ዘመን በሁሉም ጊዜ በቀናት ውስጥ በጠዋትም በማታም፣ ጠዋት ስሜት ሌላ ነው፣ ማታ ስሜት ሌላ ነው። በጠዋትም በማታም ቁርአንን እንድናነብ በቀናት በየቀኑ እንድናነብ በሌሊቱም እንድናነብ በቀኑም እንድናነብ የተመከር ነው። ንጋትም ይዞ የሚመጣው ስሜት አለ ለሰው ልጅ፣ ምሽትም ይዞ የሚመጣው ስሜት አለ፣ ሌሊትም ይዞ የሚመጣው ስሜት አለ፣ ቀንም ይዞ የሚመጣው ስሜት አለ። በሁሉም ሁኔታ ውስጥ ኢማናችንን እንድንጠብቅ ነው። እና ይህን ኢማንን የመጠበቅ ቁም ነገር በቀጥታ የሚነግሩን የቁርአን አንቀጾች አሉ። ለምንድን ነው እሱ? የሰው ልጅ በእምነቱ ይፈተናል። በሆነ ዘመን በሆነ ሁኔታ ውስጥ ደግሞ በሀብት ይፈተናል፣ በሆነ በስልጣን ይፈተናል። በሆነ ጊዜ ውስጥ የተለያዩ ፈተናዎች እየተፈራረቁ የሰው ልጆችን ይገጥሙታል። የስልጣን ፈተናም፣ የእውቀት ፈተናም፣ የሀብት ፈተናም፣ የኢማን ፈተናም ማለት ነው። ሱረቱል ካህፍ እንደምታውቁት የመጀመሪያው የዋሻ ሰዎች ታሪክ በኢማን ፈተና ይጀምራል። የኢማን ፈተና በጣም ከባዱ ፈተና ነው። ወላ ተጅዐል ሙሲበተና ፊ ዲኒና ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ። የዲን ሙሲባ የኢማን ፈተና ከባዱ ፈተና ነው። እና አላህ ሱብሓነሁ ወተዓላ ኢዛ አወል ፊትየቱ ኢለል ከህፊ ፈቃሉ ረበና አቲና ሚን ለዱንከ ረሕመተን ወሀይእ ለና ሚን አምሪና ረሸዳ ብለው ዱዓ አደረጉ።
ምክንያቱም ኢማን ምንጩ አላህ ነው። ከሲስተም ከኢንስቲትዩሽንስ ከምናምን የሚመነጭ የለም። ሚለዱንከ ነው። እቺ ሚለዱንከ በጣም ቁም ነገር አላት። በተለይ እኛ አሁን በምንኖርበት ዘመን ሁሉ ነገር ከኢማን በተቃራኒ በሚፈስበት በዚህ ዘመን ጊዜ ተቋማት፣ ባህሎች፣ ካልቸሩ፣ ሲቪላይዜሽኑ፣ ዲስኮርሱ ሁሉም ኢማንን የሚጨፈልቅ በሆነበት በዚህ ዘመን ተስፋ የምታደርግበት ነገር ስታጣ ያኔ ሚለዱንክ ትርጉሙ በጣም ትልቅ ነው። አቲና ሚለዱንከ ብለው ያሉት ከሲስተም ተስፋ ቆርጠዋል። ዋሻ እየገቡ ነው። የራሳቸውን ዋሻ አግኝተዋል። ዘመኑ ስርዓቱ ሁሉ አስቸጋሪ ነው፣ የአምባገነኖች ነው። ስለዚህ ረበና አቲና ሚለዱንከ ረሕመተን አሉ። ካንተ የሆነ አሉ። ከሌላ ተስፋ የምናደርገው የለም። ከጎን ከግራ ከቀኝ ዞረ የምንፈልገው ነገር የለም። ሚለዱንከ ረሕመተን ረበና ጌታችንን እኮ እንጠይቀዋለን አይደል? ረሕማና መግፊራ ብዙ ቦታዎች ላይ ቁርአን ላይ ተጠይቀዋል። እዚች ቦታ ግን ሚለዱንከ ረሕመተን በቃ የሲስተሙ ጉዳይ አይደለም። አሁን ከዛ ምንም የሚጠበቅ ነገር የለም። ፊትን ጥቅልል አድርጎ አብሶሉትሊ ከአላህ የሆነ ረሕመት የሚከጀልበት ዘመን በሰው ልጆች ውስጥ ይመጣል። ያ ዘመን መጥቶባቸዋል እነዚህ ወጣቶች። ያኔ ምንድነው ያሉት? ሚለዱንከ ረሕመተን ወህይእ ለና ሚን አምሪና ረሸዳ፣ ፕሮሰሱንም አንተ አስተናብርልን ያሉት። ረሕመቱም ካንተ ይምጣ፣ ፕሮሰሱም ባንተ ይስተናበር። በቃ እኛ የምናደርገው ነገር በሙሉ ሙሉ ለሙሉ አንተ ቴክ ኦቨር አድርገው። ወህይእ ለና ሚን አምሪና ረሸዳ፣ የዚህን የፕሮሰስ ውጤት ደግሞ ፋይናል ሪዛልቱንም አውትካሙንም ረሸዳ እንዲሆን አድርገው፣ ማስተናበሩንም አንተ ያዘው ብለው ዋሻ ገቡ። ቀጠለ። የሀብት ፈተና ይመጣል በሁለቱ ሰዎች መካከል። አንደኛው ሀብቱን አለው፣ አንደኛው አላገኘም። ምን አለው? ሱረቱል ከህፍ ላይ አንዱ ለአንዱ በእርሻ ውስጥ ሆኖ በስሜት ከፍ ብሎ ለሌላኛው ጓደኛው ያገኘውን የሀብት ማማ አይቶ እንዲደመም ሊያደርገው ሲል ያኛው ጓደኛው ይመክረዋል አይደል? ምን ይለዋል? ጌታህ በሻ ጊዜ ምን ይሆናል? አብዱል መጂድ እስቲ ቅራው አያውን ስለረሳሁት ነው። ምንድነው የሚለው? ጓደኛው ለሁለተኛው ጓደኛው የዛን ሀብት ምንጭ ጌታውን አላህን እንዲያስታውስ በሀብት ፈተና በግል ስልጣን የመጣ ሳይሆን ከአላህ በሆነ ችሮታ የተሰጠ ነው። ስለዚህ በሻ ጊዜ በፈለገ ጊዜ አላህ በአንድ ንፋስ ምን ሊያደርገው ይችላል? እንዳልነበር ትላንት እንዳልነበር ሊያደርገው ይችላል። ቀጠለ። የሰው ልጅ ህይወት ይኸው ነው በነገራችን ላይ። ከዛ ደግሞ የእውቀት ፈተና መጣ። እንግዲህ የእውቀት ጥግ የደረሱ በነብያቶች ነው አላህ የነገረን። በነብያቶች አንከነገረን ከነብያት በታች ባሉ የሰው ልጆች እኛ ራሳችን ምን እንደሆነ እንድንረዳው ነው። በነቢ ሙሳ አለይሂ ሰላም አላህ ደግሞ የእውቀት ፈተና ምን እንደሆነ አላህ በራሳቸው አብደን ሚን ዒባዲና ከሱ የሆነ እውቀትን አላህ የቸረውን ሰው ጋር አገናኝቷቸው በእውቀት ሂደት ውስጥ ስላሉ ፈተናዎች ደግሞ አላህ ሱብሓነሁ ወተዓላ ቀጥሎ አሳወቀን። ከዛ ደግሞ የዙልቀርነይን ታሪክ መጣ፣ የስልጣን ፈተና መጣ። አሁን የምንኖረው ህይወት ከዚህ አይለይም። ሲስተሙን የሚሰሩት እነዚሁ ነገሮች ናቸው። ሁሉም ውስጥ ኢማንን መጠበቅ አለ፣ እምነትን መጠበቅ አለ። ዙልቀርነይን ያንን ግንብ ሰርቶ በጨረሰ ጊዜ ምንድነው ያለው? هذا رحمة من ربي فإذا جاء وعد ربي جعله دكاء وكان وعد ربي حقا። በስልጣን ውስጥ ሆኖ ሀምብል የመሆን ተምሳሌት፣ በእውቀት ውስጥ የተደበቁ ነገሮችን
የራስን ዕውቀት ሊሚት የመረዳት ፈተና፣ ሊሚቱን የመረዳት አውትካም ውጤት፣ ጥቅም፣ ሂክማ፣ ዊዝደም ከአላህ የሚሰጠው በዛኛው ባሪያ በኩል አላህ ያሳየው። በሀብት የሚደረግ ፈተና፣ በምትኖረን ነገር፣ በኢማን የሚደረግ ፈተና። የአስሐቡል ካፍ ተውሂድ ነው የምናወራው አይደል? ብዙ አይዶሎች አሉ፣ ብዙ ጣዖቶች አሉ የምንኖራቸው። በእኛ ዘመን የምንኖራቸው ጣዖቶች ተቆጥረው የሚያልቁ አይደሉም። ታንጂብል የሚሆኑ ኢንታንጂብል የሚሆኑ ብዙ የታይታ ጣዖት አለ፣ የቁሳዊነት ጣዖት አለ በምንኖርበት ዘመን። ለሲስተም ኮንፎርም የማድረግ ጣዖት አለ። እነዚህ ወጣቶች ኢማናቸውን ለመጠበቅ ወደ ዋሻው ሲሄዱ የጊዜን ኮንሰፕት አላህ ያዘላቸው። በጊዜ የነበረው አሸናፊው ስርዓት ምንም እንኳን በውስጡ ለታይታ የሚመች ነገር ቢኖረውም ትሬንድን ከመከተል ይልቅ ኢማናቸውን ለመጠበቅ ስለፈለጉ ራሳቸውን ወዴት ወሰዱ? ወደ ዋሻው ወሰዱ አይደል? ራሳቸውን ወደ ዋሻው ወሰዱ። ይቅርብን ሁሉ ነገር፣ ትሬንዱ፣ በዚህ ውስጥ ራስን ቪዚብል የማድረጉ ጉዳይ በማህበረሰብ ውስጥ ይቅርብንና እንገለል፣ ኢማናችንን እንጠብቅ አሉ። ተመልከቱ፣ አላህ የጊዜው ጌታ ማስተር ኦፍ ዘ ታይም ጊዜን የፈጠረው አላህ 300 ዓመት አስተኛቸው፣ 9 ዓመት ጨመረበት አይደል? ከዛ ሲነሱ ምንድን ይሆነው? ሲነሱ በኢማን መቅደምን በጊዜ ከመቅደም ዋጋ ሰጡት። በትሬንድ ከመቅደም ይልቅ በኢማን መቅደምን ፕራዮሪቲ ሰጡ አይደለ? ለሲስተም ኮንፎርም ከማድረግ ውስጥ ከሚደረግ መግነን በመደበቅ ውስጥ የሚገኝ ኢማንን ዋጋ ሰጡ። ለኢማናቸው ታማኝ ሆኑ በይበልጥ። ከዛ በኋላ አላህ እንቅልፍ ሰጣቸው፣ ተኙ። ተነሱ። ሲነሱ እነሱ ያይፈሩት የነበረው ሲስተም ያለ መስሏቸው ሂዱ እስቲ እንዳያዋችሁ ምግብ ፈልጉ አዝካ ጣዓመን እያሉ ሲያወሩ ግን አላህ ያን ስርዓት ጥሎት ሙሉ ለሙሉ ተንኮታክቶ አልቆ ሌላ ስርዓት ተተክቶ ያ የተተካው ስርዓት ደግሞ እነሱንም የሚያወድስ ኢማናቸውን ቅድሚያ ሰጥተው ትሬንድን የተው ሆነው ሲመጡ አሁን ግን በእነሱ ላይ መስጂድ እንስራ ብሎ ዓለም ሁሉ በእነሱ ጉዳይ የሚወያይ ሆነው ደግሞ ተነሱ ከእንቅልፋቸው። ይሄን ለማድረግ ግን አላህ የሰጣቸው እንቅልፍ ነው። አያችሁ፣ አላህ የሰጣቸው እንቅልፍ ነው። የቪዚቢሊቲን ጣዖት፣ የታይታን ጣዖት ዛሬ ላይ በደንብ እንኖረዋለን። ያለንን ነገር ቫሊድ መሆኑን የምናረጋግጠው በሰዎች አፕሩቭ ሲደረግ፣ እያንዳንዱ ዲቴሎቻችን በሙሉ ወጥተው አድናቆትን ካልተቸሩ እርካታም ማናገኝ የሚመስለን፣ ለራሳችን የመኖር ጉዳይ ሁሉ ተሟጦ የጠፋ ማህበረሰብ ነው የተፈጠረው። ሁሉም ጥበብን፣ ሂክማን፣ ኤክስፒሪየንስን ለሰዎች ሼር በማድረግ ስም ውስጥ የሚስተናገድ የግለሰብ ኢጎ የበዛበት፣ ሰዎች ለራሳቸው መኖር፣ ከአላህ ጋር መኖር፣ ራሳቸው መስማት፣ ለራሳቸው ሳቲስፋይድ መሆን፣ በራሳቸው መብቃቃት ፈጽሞ የማይችሉበት የረፍት አልባነት ዘመን ውስጥ ነው የምንኖረው። ረፍት አልባ የሆንበት፣ እያንዳንዱ ነገራችን ቫሊዴሽን የሚፈልግበት። በእንዲህ አይነት ዘመን ውስጥ አስሐቡል ካህፎች የኢማንን መቅደም ከትሬንድ መቅደም ቅድሚያ በመስጠታቸው የተነሱበት ዘመን ግን እነሱም በሌላኛው ጫፍ ላይ አድርጎ አስነሳቸው፣ ከፍ አድርጎ ማለት ነው። የሀብቱም እንደዛው ነው፣ ሁሉም እንደዛው ነው። ይሄ ሚስጥሩ ምንድነው ብለን ካል አንድ ቁም ነገር አለ። በነገራችን ላይ ምንም ነገር ብናወራ እዚህ ምድር ላይ ማለት ነው፣ ሰዓቴ ምን ያህል ነገር ነው፣ ምንም ነገር ብናወራ በዚህ ዘመን አንዲት ሚስጥር ነች በሰዎች የላይፍ ስታይል ውስጥ፣ በሰዎች የዕለት ተዕለት ህይወት ውስጥ ቁም ነገሯ የፊሎሶፊ የአይዲዮሎጂ ጉዳይ ቀድማ የምትመጣ አንድ እውነት አለች። ሞት፣ ከሞት በኋላ ህይወት መኖር የሚለው ቁም ነገር ነው። የአይዲዮሎጂ ልዩነት ምናምን የምንለው በሙሉ ከሱ በኋላ ይመጣል።
በነገራችን ላይ የአይዲዮሎጂ የምን እንበለው እንጂ ነገሩን ወደ ኋላ ስንመልሰው ሞት አለ፣ ከሞት በኋላ ህይወት አለ የሚለው ጉዳይ ላይ የማመንና ያለማመን ጉዳይ ነው። ሁለት ነገር ነው ያለው። ከዛ በኋላ ነው አይዲዮሎጂዎች የሚወለዱት። በ1930ዎቹ አካባቢ ይመስለኛል ይሄ ኢንዱስትሪያል ሪቮሉሽን በጣም እየበዛ እየተስፋፋ ምናምን ሲመጣ አንድ ሉዊስ ማንፎርድ የሚባል ብዙዎቻችሁ ታውቁታላችሁ ይመስለኛል፣ ጸሐፊ ነው። ይሄ ሉዊስ ማንፎርድ የሆነ ሲቪላይዜሽን ኤንድ ቴክኒክስ ምናምን የሚል መጽሐፍ አለው እና ሌሎችም እንደ አርኖልድ ቶይንቤ ማለት ነው ሂስትሪ ላይ ምናምን የሚታወቁት ማለት ነው። ይሄ ሉዊስ ማንፎርድ ነገሩን ሲያየው እየመጣ ያለውን ዘመን ሲያየው የስኬት መለኪያ ፕሮዳክቲቪቲ፣ የእርካታ መለኪያ ኮንሳምፕሽን እየሆነ እየተለወጠ ሚዛን እየተቀየረ መሆኑን ሲገባው ሰዎች ሞትን ከማስታወስ ይልቅ በኮንሳምፕሽን ውስጥ ሞትን ወደ መዘንጋት ሲገፉ እያንዳንዱ ጊዜያቸውን እነሱ እንደ ነዳጅ የሚያገለግሉበት ይህን ኢንዱስትሪያል ሪቮሉሽን ሞደርኒቲ የሚባለውን ማሽን የነሱ ጊዜ ታይማቸው እንደ ፊውል እየተቀዳ ወደዚህ ማሽን የዚህ ማሽን ጊዜ ለማራዘም የሚውልበት እውነታ እየመጣ መሆኑን ሲረዳ በቃ ሰዎች በጣም ቢዚ የሆኑ ነው። እንዲህ ያለ ቁጭ አለ፣ ስልኩን አነሳ፣ ሄደ፣ መኪና ውስጥ ገባ፣ እስኪነሳ ድረስ ስልኩን ሰው በቃ ከራሱ ጋር የሚሆንበት ጊዜ እየጠፋ መምጣቱን ከኢንተርቴይንመንት ከምን ከኮንሳምፕሽን በቃ ሞት የሚባለው ነገር በሰው ልጆች ህይወት ውስጥ እየተዘነጋ ስሙ ብቻ የሚቀርበት ዘመን መምጣቱን ሲረዳ ምን አለ? ኢተርኒቲ ከሞት በኋላ ያለ ህይወት ማለቱ ነው። ኢተርኒቲ is gradually ceased to be the measure and the focus of human action in its place replaced by the dictatorship of the clock። ኢተርኒቲ የሚባለው ነገር ይሄ ዘላለማዊነት የሚባለው ነገር ሞቱ ጀምሯል። ሞት ራሱ ከሞት በኋላ ያለው ህይወት ራሱ በሰው ልጆች ህይወት ውስጥ መሞት ጀምሯል። ራሱ በጊዜ ሂደት እየሞተ ይመጣና ዘመን ይመጣል። ኢተርኒቲ የእያንዳንዱ ሰው ሴንተር ኦፍ አክሽን የተግባሩ፣ የንግግሩ፣ የስራው ሁሉ ሴንተርና ሜጀር የሚሆንበት እውነታ ይወገዳል ምድር ላይ። ከዛ በኋላ በሱ ቦታ replaced by the dictatorship of the clock። ክሎክ ማለት የግድግዳ ሰዓት ማለት ነው አይደል? ይሄ ክቡ የሚሰቀለው ጊዜ ከኢሰንሱ ተነጥሎ ታይም ከኢሰንሱ ተነጥሎ ከእውነታው ተነጥሎ ከኳሊቴቲቭ ኔቸሩ ተነጥሎ ከነበረካ ከነምን ተነጥሎ ኳንቲቴቲቭ ኔቸሩ ብቻ ይቀራል። ተከፋፍሎ በሰከንድ በደቂቃ በአወርስ እየተለካ እየተሰፈረ የሚኖርበት the dictatorship of the clock ማለት እሱ ነው። የግድግዳ ሰዓቱ ዲክታተርሺፕ በሱ ቦታ ይተካል አለ። አያችሁ ፕሮዳክቲቪቲ ምን ያህል ጊዜ ፐር ዴይ ምን ካፓሲቲው ካምፓኒው ምን ያህል አመረተ በደቂቃ በአወርስ እያንዳንዱ ሰከንድህ በምን አለፈ ስንት ደቂቃ ለምን ሰጠ ምናምን በሚለው ዲክታተርሺፕ ይተካል። ከዛ የኢተርኒቲ ኮንሰፕት በሰው ልጆች ህይወት ውስጥ እየጠፋ ይመጣል። ሐቂቃው ይሄ ነው የሆነው አይደል? the dictatorship of the clock። ድሮ የነበሩ ሰዎች ፀሐይ ጎህ ሊቀድስ ይነሳሉ፣ ፀሐይ እስክትወጣ ድረስ ይቆያሉ፣ ሽራቃቸውን የሚሰግዱ ከሆነ ይሰግዳሉ፣ ከሽራቅ ጋር ስራቸውን ይጀምራሉ አይደል? በበረካ ኮንሰፕት ያምናሉ። ፋጢማ ረዲየላሁ ዐንሃ ፈጅርን ሰግዳ ጋደም ስትል ነብያችን ሰለላሁ ዐለይሂ ወሰለም አይተው ምን አሏት? ያ ፋጢማ ምንድን ያሉት? ቁሚ ፈሽሃዲ ሪዝቀ ረቢክ። ተይ እንጂ ፋጢማ አትተኝ፣ ፈጅሃዲ አላሏትም፣ ፈልጊ አላሏትም። ኦሬዲ በዛ ሰዓት የርዝቅ በር የሚከፈትበት ስለሆነ ፈሽሃዲ ዊትነስ አድርጊ፣
የጌታሽን ሪዝቅ ተነሺና አትተኝ አሏት። እንደዚህ ኮንሰፕቶች ነበሩ ጋይድ የሚያደርጉት አይደል? ከዛ በኋላ የቀትር ሰዓት ይመጣል ዱሃ፣ ከዛ የዙሁር ሰዓት ይመጣል፣ ከዛ ፀሐይ ማዘንበል ትጀምራለች። ሰዎች በአንድ ቀን ውስጥ ዛሬ የ10 የ20 ዓመታትን ኳሊቲ ያለውን ታይም ይኖሩታል ሰዎች። አሁን ግን ያን ነገር ከላያችን ላይ አሽቀንጥሮ ጥሎ ቁርአኒክ ማይንድ ጠፍቶ ኢተርኒቲ ሞቶ በውስጣችን ሻሎ በሆነ በኳንቲቴቲቭ ኔቸር ባለው በሚለካ የሰዓት ኮንሰፕት ውስጥ ማቴሪያሊዝም በወረሰው ልቦና ሴኩላሪስት በሆነ ማይንድ ዲን መዝሃር ቅርጽ ስሞቹ ተርሚኖሎጂዎቹ በቀሩበት ሁኔታ ውስጥ ይኖራል ማለት ነው። ኢሰንስ ይጠፋል። ቁርአን ይህንን ነው ኢግናይት የሚያደርገው ሪስቶር የሚያደርገው። ይሄ ሪስቶር እስኪያደርግ ድረስ ነው ቁርአን የሚነበበው እውነታው ጋር እስኪያገናኝ ድረስ። ሞትን ከሞት በኋላ ያለ ህይወትን የእያንዳንዱ አክሽን የእያንዳንዱ ንግግር ሜጀር መሆን የሚችልበት ደረጃ እስኪያደርስ ድረስ ዝም ብሎ ነው የሚነበበው እየተደጋገመ ሐቂቃ ድረስ እስኪወስድ ድረስ ማለት ነው። ምክንያቱም እየታገልን ያለነው ከሲስተም ጋር ነው። በግለሰባችን የምናደርገው የሰዓት አጠቃቀም ኮንሰፕት የምናምን ታስክ ማኔጅመንት ፕራዮሪቲ ቱ ዱ ሊስት ምናምን አይደለም የሚያወጣን። ሲስተም ሌቭል የሆነ ፕሮብሌም ነው ያለብን። ሲስተም ሌቭል በሆነ ፕሮብሌም ውስጥ አት ሲስተም ሌቭል በሚደረግ ትግል ነው ለውጥ የምናመጣው። አት ሲስተም ሌቭል በሚደረግ እጅ መያያዝ ነው። ለዚህ ነው ሱረቱል ከህፍ ላይ ወስብር ነፍሰከ መዐ الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا። በምንኖርበት ዘመን የመጨረሻ ንግግሬን ከሰዓት አንፃር አንደኛ የራሳችን ኸልዋ ያስፈልገናል። ኸልዋ ማለት ራሳችንን ከማህበረሰብ መነጠል አይደለም። ራሳችንን ማግኘት፣ ራሳችንን መስማት፣ እኛ ለራሳችን መንገር ከራሳችን ማውራት የምንችልበት ሁኔታ ነው ኸልዋ ማለት። እዚህ ሆነን ኸልዋ ሊኖር ይችላል። ዲስትራክሽንን መገደብ፣ ኮንቲኒየስ የሆነ የማይቋረጥ ዲስትራክሽን ያለብን። አእምሯችን ዲስትራክትድ ነው፣ ልባችን ዲስትራክትድ ነው። ቢዚ ነን፣ ሬስትለስ የሆነ ማህበረሰብ ነው ያለው፣ ግለሰብ ነው ያለው። ይሄን መፈለግ የኛን ዋሻ መፈለግ እንደ አስሐቡል ከህፎች ዋሻችን ማግኘት ፈልገን የሚጨበጥ የሚዳሰስ የሚታይ ዋሻ ላይሆን ይችላል፣ ግን ፈልገን እናገኘዋለን። ያን አይነት ዋሻ መፈለግ ለራሳችን መልካም አጋሮችን መፈለግ። ወስብር ነፍሰከ መዐ الذين يدعون ربهم بالغداة والعشي ከወንድምህ ላይ ወይም ከእህትሽ ላይ አይንህን ዘንበል አታድርግ። ራስህን አትመን፣ ብቸኝነትህን አትመን። ብቻዬን ሰራዋለሁ፣ ዞሮ ጌታዬ ብቻዬን ነው የሚቀሰቅሰኝ፣ ሂሳብ የሚያደርገን ፈርደን ነው። ላ ነው ፈርደን ነው የሚያደርገው አላህ። ዱንያ ላይ እያለህ ይሄ የአላህ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እነዛ ለዛውም ለመልካም ነገር ሲፈልጓቸው ቢዚ ሆናችሁ እኛም እስቲ እናውራህ ሲሉት ሹማምንቶች አላህ ግን ምን አላቸው? ወስቢር ነፍሰከ መዐ الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم። አይደለም ሳምንት ጠፍተህ ምናምን ብለህ አይደለም ለሰከንድ አይንህን ዘንበል አታርግ። ከስብስብ ከሲስተም ከወንድሞች ከእህቶች ከጀማዓ አትመን ራስህን። እዛ ጋር በመኖርህ ብቻ አላህ ዋስትና ይሰጣል። እዛ ጋር በመኖርህ በመጠንከርህ በመስራትህ አይደለም፣ በመኖርህ ወንድሞቼ እህቶቼ ያግዙኛል በማለትህ ብቻ ከነሱ ጋር ለአንድ ዓላማ ስትል ራስህን በማስጠጋትህ ብቻ አላህ ነጃ ያወጣል። ሁለተኛ ሶስተኛ በበረካ እንመን። አላህ Subhanahu Wa Ta'ala ጊዜያችንን የምንፈጅበት ነገር ውጤቱን እኛ አናውቀውም። the master of time የጊዜ ጌታ አላህ ነው። ሺ ጊዜ ቢዚ ብንሆን ብንነሳ ብንፈርጥ መስመሬ ይሄ ነው
ብልጥ ልሁን እንጂ ሞኝ አልሁን፣ ጊዜን እዚህ ላይ አባክኜ በኋላ ምን ልሆን የሚሉ ቋንቋዎች ሰዎችን ከጀማዓ ያርቃሉ። በነገራችን ላይ ግን ዘ ማስተር ኦፍ ታይም አላህ ነው። አያችሁ 300 ዓመትን ያስተኛ ጌታ ሲነሱ ቀን ግማሽ ቀን አስመስሎ ያስነሳ ጌታ ግን ምልክቱ የሞተው አህያ በስብሷል፣ እነሱ ግን እንደነበሩ ናቸው። ውሻው እንደነበረን አያችሁ። ትዕይንቱ በጣም ብዙ ትምህርት አለው፣ አስተምሮት አለው። the master of time አላህ ነው። ይህንን እንመን። እኛ ባደረግነው አይደለም ታይም ሄደው አላህ ባደረገው። ማሻ አላሁ ካነ ወማ ለም የሻእ ለም የኩን። መሺአችን በሙሉ ፊ መሺአቲላህ ነው የሚፈሰው፣ በአላህ መሺአ ውስጥ ነው የሚፈሰው። ስለዚህ የታይም ኮንሰፕት አይሸውደን፣ the dictatorship of the clock አይሸውደን፣ ፕሮዳክቲቪቲ እና የኮንሰምፕሽን ኮንሰፕት አይሸውደን። በኳሊቴቲቭ ኔቸር ኦፍ ታይም እንመን። ጊዜያችንን የምንሰጠውን ነገር ዋጋ እንስጥ። ብክነትና ብክነት ያልሆነን እንለይ። አፍተር ኦል ረዛቅ አላህ ነው። አፍተር ኦል የታይሙ የራሱ ጌታው አላህ ነው። በቃ አላህ ለሱ የተሰጠን ጊዜ ካገኘ ያንተን ጊዜ እሱ ተአምራዊ ያደርገዋል። እሱ ታይም የራሱ ኮንሰፕት አለው አላህ ጋር፣ እኛ እንደምናየው አይደለም። አንሞኝ ማለት ነው። አራተኛ የላ ሐውለ ወላ ቁወተ ኢላ ቢላህ ሚስጥር አለች። ነገሮች ሁሉ በእኛ ጥንካሬ፣ በእኛ አቅም፣ በእኛ ጉብዝና ውስጥ መሄዱ ከመሰለን ፈተናውን እንወድቃለን። ላ ሐውለ ወላ ቁወተ ኢላ ቢላህ። ድብቅ የአላህን እዝነት እንመን። በተበሳ መርከብ ውስጥ የአላህ እዝነት ነበር፣ ሱረቱል ከህፍ ላይ አይደል? በተቆረጠ እጅ ውስጥ የአላህ እዝነት ነበረ። በጠፉ በሙሳና በባሪያው መካከል በተደረጉ ሂደቶች ውስጥ የአላህን ድብቅ እዝነት እንድናይ አላህ አድርጎናል። በከበበን ህይወት ውስጥ በሚፈጠሩ ችግሮች፣ ፈተናዎች ንያችንና አቋማችን ፍላጎታችን እስከተስተካከለ ድረስና ራሽናሊቲያችን እስካልተዛባ ድረስ የሚመጡ ነገሮች ውስጥ በሙሉ መንገድ ከሚያስቀይሩን ይልቅ በውስጣቸው የተደበቀውን የአላህን እዝነት ለመመልከት እንሞክር። የእውቀት ውስንነታችንን እንዳንረሳ። ኢጎይስቲክ ዓለም ውስጥ ነው የምንኖረው። በጣም በቀላሉ ኢጎይስቲክ የሚያደርግ ሰዎች በትንንሽ ነገር በትንንሽ ሐሳብ ኢጎይስቲክ የሚሆኑበት፣ መታዘዝ የሚያቆሙበት፣ መስማት የሚያቆሙበት፣ መማር የሚያቆሙበት ኢጎ በቀላሉ ዲቨሎፕ የሚደረግበትና እኔም አለው እኮ መቆም እችላለሁ፣ ሚዲያ አለ መናገር እችላለሁ በሚባልበት ዘመን ውስጥ የመታዘዝን፣ የመስማትን፣ የመማርን ቁም ነገር በዛ ውስጥ የሚገኘውን ረህማ፣ ዊዝደም ተስፋ አድርገን ከአላህ እነዚህን ነገሮች እንዳንረሳ ለማለት ነው። ወላሁ አለም ወሰለላሁ ዐለ ሰይድና ሙሐመድ ወዐላ አሊሂ ወሰለም።